ደግነት አንተ ደግነት ብሎ ደምስሩ እስኪገተር ጮህበት። ክብሩ የሰላም ወንድም ነው። ደግነትና ሰላም ቤት መምጣት ከጀመረበት ቀን ጀምሮ ክብሩ በቅናት ተንጨርጭሮ ሊሞት ነው። የደግነት ቤተኛ መሆን አልዋጥልህ አለው። ክብሩ ፉክክሩ ከሰው ጋር ነው። ሰው ሲወደድ እሱ የተጣላ ይመስለዋል። ሌላ ሰው ሲሞገስ እሱ የተዋረደ ያህል ይቆጠቆጠዋል። ማንም ሰው እሱ ፊት በምንም አይነት ሁኔታ እንዲመሰገንም ሆነ እንዲሞገስ አይፈልግም። ታዲያ እንደ ደግነት ያለ በየሄደበት ተወዳጅና ምስጉን ሰው በገዛ ቤቱ መጥቶ ማዕረጉን የወሰደበት መስሎ ተሰማው። ደግነትን ላይኑ ጠላው። መጀመሪያ ሰሞን ደግነትን ሲያየው ከቤት መውጣት ጀመረ። እሱ ቤት እንዳለ ካወቀ አምሽቶ ይገባል። መንገድ ላይ ሲያየው እንደ አባቱ ገዳይ አይኑ ደም ይለብሳል። ከጊዜ በኋላ ለደግነት ያለው ጥላቻ ውስጡን እየናረ ሄደ። ሰው የቱንም ያህል ትልቅ ቢሆን ውስጡ የበታችነት ስሜት እስካለ ድረስ ራሱን እንደ ኢምንት አኮስሶ ማየቱ አይቀሬ ነው። የገዛ ራሱን የደግነት ባል አድርጎ ፍዳውን ሲበላ ቆየ። ታዲያ ይሄን ሰው እንዴት ሰው ፊት ላሳጣው ላዋርደው ብሎ ደግነት ላይ ሴራ መሸረብ ጀመረ። አንድ ቀን የገዛ ባለቤቱን ወርቅ ደግነት የተላከበት ፌስታል ውስጥ ጨመረው። ከጥቂት ደቂቃዎች በኋላ ወርቅ ጠፋ ተብሎ ቤቱ ተተረማመሰ። ክብሩ ስራውን ስለሚያውቅ ለባለቤቱ ደግነት የያዘውን ፌስታል እንድትፈትሽ ሹክ አላት። በፍጹም አይሆንም አለችው። የደግነት እንደዚህ መታመን እያንገበገበው ከሱ ውጪ እዚህ ቤት ማን መጣ? ማንም በሌለበት እንዴት ወርቅን የሚያህል ነገር ይጠፋል ብሎ ባለቤቱን ለጎነጎኑ ተንኮል አመቻቻት። እሷም ቀጥታ ደግነትን መፈተሽ ስለተሰቀቃት ደግነት እሷን ፌስታል ስጠኝማ አንዴ ቃል ከተበት ፈልጌ ነው ብላ ተቀበለችው። ክብሩ በጉጉት የተንኮሉን ውጤት ለማየት ጓጉቶ ሲጠብቅ ባለቤቱ ፌስታሉን አይታ ምንም እንደሌለ ነገረችው። አጅሪ የሆነውን ባለማመን ከእጁ አፈፍ አድርጎ አየው። ወርቁ የለም። ግራ ገብቶት ደግነትን በንዴት አውርጠረጠበት። ደፋርና ጭስ መውጫ ያጣ ይሆናል። ደግ ሰው ግን ስራው ያወጣዋል። ክብሩ ወርቁን የጨመረበት ፌስታል ለካስ ቀዳዳ ኑሯል። የከተታት ወርቅ በዛ ሾልካ ወጣ መሬት ላይ ወድቃ ነበር። ሰላምም ወርቁን ከመሬት ላይ አንስታ ይኸው እኮ እዚህ ጥለሹ ነው ብላ ሰጠቻት። ክብሩ ብግና አለ። ሳር ቅጠሉ የደግነት ደጋፊ መሆኑ ልቡን አተከነው። ንዴቱ ጋብ እንዲለት አልጋው ላይ ገብቶ በጀርባው ተዘረጋ። ባለቤቱ ጨዋታ ሰመርኩ ብላ እንደው ደግነት መጠራጠራችን ግን ግፍ ነው፣ እኔማ ገና ሳይው አንጀቴን እኮ ነው የሚበላኝ አለችው። ክብሩ ቅናትና የመሸነፍ ስሜት ተደማምሮ መላ ሰውነቱን እንደሳማ ለበለበው። በንዴት ከመኝታ ቤቱ ወጣ። ባለቤቱ ስትከተለው አርፈሽ ተቀመጭ እንዳትከተኝ ብሎ እርምጃውን እያፈጠነ ወደ መኪናው ገባ። መኪናውን እያክለፈለፈ እየነዳ ከሰፈሩ ሊወጣ ሲል ጭር ያለ ቦታ ላይ አንድ ሰው ጥልቅ አለበት። እሱም ፍጥነቱን መቆጣጠር ስላቃተው ሰውየውን ገጨው። ሰውየው ተጠቅልሎ መሬት ላይ ይረባል። ክብሩ ለሽልፍራፊ ሰከንድ ጸጥ ካለ በኋላ ከመኪናው ሳይወርድ አካባቢውን ባይኑ ቃኘ። ምንም የሰው ዘር የለም። በፍጥነት መኪናውን ወደ ኋላ ነዳት። አዙሮ በመጣበት መንገድ ተፈተለከ። ወደ ታችኛው ሰፈር መግቢያ ኮብልስቶን ላይ ሲደርስ ደግነት ሲያዘግም አየው። ይህ ሁሉ ጣጣ በሱ እንደመጣበት አሰበ። ካለፈው በኋላ መኪናውን በንዴት ቀጥ አደረጋትና ደግነት በቁጣና በብስጭት ከመኪናው ወርዶ አንተ ደግነት ብሎ አንባረቀበት። ደግነት ወደሱ በእርጋታ እየተራመደ ሲመጣ ምን ማድረግ እንዳለበት ግራ ሲገባው ግባ ብሎ ወደ መኪናው በር ጠቆመው። ደግነት ከእሽታ ውጭ ሌላ ቃል ስለሌለው እሺ ብሎ ገባ። መኪናውን በፍጥነት እያሽከረከረ ምን ማድረግ እንዳለበት ማሰብ ጀመረ። ዞሮ ደግነትን አየው። ሰው ገሽቶ መታሰሩ፣ ከቤተሰብ መነጠሉ፣ ሁሉ ነገር ጭንቅላት ውስጥ በአንድ የመጥቶ ድብልቅልቅ አለበት። ግን በተንኮል የሰላ ጭንቅላቱ ሌላ ሴራ በፍጥነት ቀመሞ ጨረሰ። መኪናውን ግቢው በር ላይ ቀጥ አደረጋትና ደግነት አለው። ይህንን የዋህ ለገዛ ጥፋቱ ሊሰው አስቡ። ደግነት በትህትና አቤት አለው። ምን እየሆነ እንዳለ ስላልገባው ረጋ ብሎ አማራጭ እንዳጣሰው ደግነት አንተ እውነት ለሰላም የምታስብ አይነት ሰው ከሆንክ አንድ ውለታው አለልኝ። የሙሉ ቤተሰባችን ህይወት በአንተ እጅ ነው አለው። ደግነት ሰው ለመርዳት ሁለት ያስብ። ምንም ሳያመነታ አሻለው። በፍጥነት ደግነት ምን ማድረግ እንዳለበት ማስረዳት ጀመረ። ደግነት የክብሩን መኪና ለመለማመድ እየነዳ ነበርና አደጋ እንዳደረሰ እንዲያምን። ያ ሳይሆን ቀርቶ ግን ክብሩ ከታሰረ የሰላምና የሚስቱ ህይወት እንደሚናጋ የሚረዳቸውም ሰው ስለሌለ ጎዳና እንደሚወጡና የዚህ ሁሉ ሰው ህይወት በሱ እጅ ላይ እንዳለ ነገር። ደግነትንም ቶሎ ከስር እንደሚያስፈታው እንደሚረዳው እያግባባ ነገረው። ደግነት ምን ውስጥ እየተዘፈቀ እንደሆነ አልገባው። ግን የሱ ስር ሰው ከጠቀመ ምን ችግር አለው ብሎ አሰበ። በዛ ላይ የሰላም ህይወት ችግር ውስጥ እንደሚገባ ደጋግሞ ነግሮታል። ለእምቢታ ያልተፈጠረ ሰው ስለሆነ እሺ አለው። ክብሩ ደግነት በዚህ ፍጥነት እሺ ማለቱ ግራ ገብቶት
የምርህን ነው ያልኩ ግን ገብቷል አለው። ደግነት በአዎንታ ራሱን ነቀነቀ። ክብሩ ናሺ ተነስ ብሎ ደግነትን በሹፌር ወንበር አስቀምጦ እሱ በተሳፋሪ በኩል ዞሮ ሊገባ ሲል ሰላምና ሚስቱ ደረሱ። ደግነት የመኪናው መሪ ላይ መሰየሙ ግር ያላት ሰላም ምንድነው አለችው። ክብሩ ጉድነናል ሰላምዬ ደግነት ብሎ ራሱ የተነሰሰውን ሴራ በአሳማኝ ቃላት አቀነባብሮ ነገራቸው። ሚስቱም እንዴት ደግነት መኪናውን ያዘው? እኔማ መንዳት እንዲለማመድ ብዬ ነበር። ይሄኛው ምላሽ አልዋጣላቸው። ክብሩ ደርሶ ደግነት መኪና ማለማመድ የማይሆን ነገር ነው። ይህ ሁሉ ሲፈጠር ደግነት የመኪናውን መሪ ጨምቆ ይዞ አንገቱን አቀርቅሮ የሚሆነውን እየሰማ ነበር። ሰላም እሺ አሁን ወደ አደጋው ቦታ እንሂድ፣ ደግነት መኪናውን አስነሳው አለችው። ደግነት ደነገጠ። ክብሩ ፈጠን ብሎ አይ እሱ ስለደነገጠ እኔ ነዳዋለሁ ሲል ሰላም አይሆንም ራሱ ይንዳ፣ ደግነት መኪናውን አስነሳው ብላ ቆጣለች። ደግነት ክብሩን ለመተባበር ይሻለ እንጂ መኪና እንዴት እንደሚነሳ እንኳን አያውቅም። የሚነካው ነገር ግራ ገብቶት የመኪናውን ዙሪያ ገባ። በአይኑ ቃኘት አድርጎ እጁን ወደ ማርሹ ሰነዘረ። ሰላም ወደ ወንድሟ ዞራ ወንድሜ ይህን ካንተ አልጠብቅም፣ የሰው ያለ ኃጢያቱ ወይኔ ስታስወረውር ቆም ያለ ሰላም ለእናንተ ብዬ እኮ ነው። ሚስቱን በክብሩ ምላሽ እየተደናገጠች ምን ክብሩ እንደታወቀበት ሲገባው እነሱን ለማሳመን ቃል ሊደረድር ሞከረ። አልሆነለትም። ወደ አደጋው ቦታ እንዲወስዳቸው አደረጉት። ክብሩ እጁን ለህግ ሰጠ። ደግነት ከክብሩ የተወሳሰበ የተንኮል ቀመር ቀጥ ያለ ንጽህናና እውነቱ አተረፈው። ክብሩም ምስር ላይ ሳለ ደግነት አንድ ቀን ሳያዛንፍ ለመጠየቂያ በሚፈቀድባቸው ቀናት ሁሉ እየተመላለሰ ክብሩን ጠየቀው። በጊዜ ሂደት የደግነትን ቅን አመለካከት እየተረዳ መጣ። እንዲህ ያለ ሸጋ ታሪክ እንዲደርሳችሁ ላይክ እና ፎሎ አድርጉ። ሮቤል መቻችሁ።